አምስት ነገር ከመምጣታቸው በፊት አምስት ነገርን ተጠቀምባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሸባበከ ቀብለ ሐረሚክ፣ ወጣትነትን ተጠቀምበት። አዎ ዛሬ አልተማልከው ዒልም ወላሂ መቼም ልትማር አትችልም። ዛሬ ጊዜ በተለይ ወጣት ሆነ ብዙ ነገሮች ሰዓቶች ፍሬ ሆንክበት። ትዳር ላይም ሆነ መማር ግዴታ ነው፣ መማር አለብህ። ግን ትዳር ደግሞ የሌለው ደግሞ ሰው ቢያንስ አብዛኛው ሰዓቱ ሊጠቀምበት ይችላል ይገባል። ሚስቴ ልጅ አይልም የሆነ ነገር አይልም፣ ሊጠቀምበት ይገባል። ሚስት ስትመጣ ልጅ ስትመጣ ደግሞ የሆነ ጊዜ ሊወስዱብህ ይችላሉ። ስለዚህ ጊዜን ልትጠቀምበት፣ ወጣት የሆነ ሰው ሊጠቀምበት ይገባል። ለአላህ ይህን ዕድሜን ካልሰጠው አደጋ ነው። ይህ ዕድሜ ማለት አላህም ይፈልገዋል ለሱ እንድሰጠው፣ ሸይጣንም ይፈልገዋል፣ ፖለቲካ ፓርቲዎችም ይፈልጉታል። አንተን ወደዚህ ለመንዳት የሚፈልጉት ወጣቱን ነው። ወሻቡን ነሻ ፊ ዒባደቲላህ ዐዘ ወጀል፣ ወጣት አላህን በመገዛት የወጣትነት ዕድሜውን ያሳለፈ ሰው ነገ የውመል ቂያማ የማንም ጥላ በሌለበት አላህ አርሽ ጥላ ስር ከሚመደቡ ሰባት ሰዎች አይኑት ከሰባት ሰዎች አንዱ ማን ነው? ወጣትነቱን አላህ በሚፈልገው መልኩ ያሳለፈ። ሸባበከ ቀብለ ሐረሚክ። እስቲ ወጣትነትን እንዴት አሳልፍ ነው? ቀደምቶቹ ወጣትነት ዕድሜያቸውን ለአላህ ሰጡ፣ አይናቸውን ለአላህ ሰጡ። አላህ የሚወደውን እንጂ ሐራም ነገር ማይመለከቱበት ነው። አሐዱ ሰለፍ በጣም አይናቸው ዕድሜያቸው ሄደው ደክመው እንደው ቁርአኑን ሲያነበንቡ ምን ሲሉ መነጽር ሳይጠቀሙ ምን ሲሉ ሲታዩ ሲጠየቁ ምን አሉ? የወጣትነት ዕድሜን የዛኔ ለአላህ ሰጠሁት፣ አሁን ደግሞ አላህ ጠበቀልኝ። አላህ በሚፈልገው ሰዓት ሰጠሁት ለአላህ ማለት አላህ የሚፈልገውን ነገር ብቻ ተመለከትኩበት። ዛሬ ሐራም ነገሮች ለኛ ቀለውናል። ይህ ሁሉ ምንድነው ከተባለ ከእውቀት ማነስ ነውና የእውቀት አስፈላጊነት ይተከሰበት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ይፈቅሁ ፊዲን፣ አላህ ኸይር የሻለት ሰው ዲንን እንዲያውቅ እንዲረዳ ያውቀዋል። አላህ ኸይር የሻለት ሰው ሀብታም ያደርገዋል አላሉም። አላህ ኸይር የሻለት ሰው የሆነ ነገር ይሰጣል። ምን ይፈቅሁ ፊዲን፣ እስልምናን ዲንን እንዲረዳ ያደርገዋል። ዲንን ስላልተረዳው ነው ዛሬ ወላሂ በዲናችን መኩራት እኮ ያቃተ። ኢስላምን ስንረዳው ምን ያህል ኒዕማ ውስጥ እንዳለን ወላሂ የሚገባን ኢስላምን ያወቅነው ጊዜ ነው። ዛሬ ሰው ሳይንስ አወቀ፣ ቴክኖሎጂ እንደዚህ አወቀ፣ የተለያየ ነገር ይባላል አይደል? ቴክኖሎጂ በለው ሳይንስ በለው ከማን ወረሰ? ከኢስላም እኮ ነው። እንደው ሳይንቲስቶች እኮ ኢስላምን ሲረዱና ሲያውቁ ምን ሆነዋል? ወደ ኢስላም እኮ ተስበው አሉ። አንድ ዩቲዩብ ላይ ያየሁት አንድ ሰው ስለ ቁርአን ይመራመራል እና ቁርአን አንደች ምዕራፍ ላይ ስለ አንደች መሬት ላይ ስለምትንቀሳቀስ አላህ ስለፈጠራት ጉንዳን የጉንዳኗ ምዕራፍ ብሎ ሱረቱን ነምል ብሎ የተናገረ ታሪክ አለ። በዚህ ታሪክ ኢስላምን ተቀበለ። ለምን ሲባል እንዴት ቁርአን ከ1400 ዓመት በፊት የወረደው ቁርአን ስለዚች ላብራቶሪ በሌለበት ሰዓት ላይ ስለዚች ማነው ተንቀሳቃሽ ጉንዳን እንዴት ሊነግረን ቻለ አለ። ምን ተናገረ ቁርአን? ሱረቱ ነምል ላይ የሱለይማን ሰራዊቶች እንቅስቃሴ ሲያደርጉ ጉንዳኒቷ አንድች ቃል ተናገረች። ሐታ ኢዛ አተው አላ ዋዲ ነምል፣ በጉንዳኑ ሸለቆች እስከመጡ ጊዜ ድረስ ልክ ሲመጡ ቃለት ነምለቱን አንድች ጉንዳን አለች፣ ያ አዩሃ ነምሉ፣ እናንተ ጉንዳኖች ወይ ኡድኹሉ መሳኪነኩም፣ ወደ ጎጆዎቻችሁ ወደ ሸለቆዎቻችሁ ወደ ቤቶቻችሁ ግቡ። ላ የሕጢመነኩም ሱለይማኑ ወጁኑዱሁ፣ ሱለይማንና ሰራዊቶቹ እንዳይሰባብሯችሁ፣ ወሁም ላ የሽዑሩን፣ እነሱ ሳያውቁ አሉ። ይህ ሳይንቲስት ምንድን የገረመው ከተባለ እዚህ ጋር ቁርአኑ ተሕጢ የሚል ቃል ነው የተጠቀመው፣ እንዳይሰባብራችሁ ነው። እኛ የሆነች ጉንዳን ረገጥን ብንል ምን አረግ ነው? ጨፈለቅናት ነው አይደል? ምን ነው ጨፈለቅ ነው። ቁርአን ላብራቶሪ በሌለበት ሰዓት ላይ ተሕጢ የሚለው ቃል መሰባበር የሚለውን ቃል እንዴት ተጠቀመ አለ። ለምን? ላብራቶሪ ጉንዳኗ ስትመረመር ምን ስትል በላብራቶሪ የሚሰባበር እንጂ የሚጨፈለቅ አይደለም ያላት። ይህን ቃል እንዴት ተጠቀመ? እውነትም የኃያሉ ጌታ አላህ